ሁል ጊዜ ድካም ይሰማዎታል ወይስ ያለምንም ምክንያት የጡንቻና የጀርባ ህመም ያስቸግሮታል? ብዙዎቻችን እነዚህ ምልክቶች ከስራ መብዛት ወይም ከእድሜ ጋር እናገናኛቸዋለን። ነገር ግን ምክንያቱ ከቆዳችን ስር ተደብቆ የሚገኝ አንድ ሆርሞን መሰል ቪታሚን ቢሆንስ? ዛሬ በዓለማችን ላይ ከ1 ቢሊዮን በላይ ሰዎችን እያጠቃ ስለሚገኘውና በሰውነታችን ውስጥ የ2000 ጂኖች አለቃ ስለሆነው አንድ አስገራሚ ቪታሚንን እንመለከታለን። እንኳን ደህና መጡ። ይህ ሚስጥረ ጤና ነው። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ሆነን እንጀምር። በዚህ ቪዲዮ የዚህን ድንቅ ቪታሚን ምንነት፣ ከየት እንደምናገኝ፣ ምልክቶቹንና መፍትሄዎቹን አያይዘንም ስለ ቆዳ ካንሰርና ሰንስክሪንም ለመዳሰስ እንሞክራለን። ድብቁ የፀሐይ ምስጢር ቫይታሚን ዲ። ለመሆኑ ቫይታሚን ዲ ቫይታሚን እንዳልሆነ ያውቁ ኖሯል? አዎ፣ ስያሜውን ይውሰድ እንጂ በሳይንሱ ዓለም እሱ እውነተኛ ሆርሞን ነው። በሰውነታችን ውስጥ ከ2000 ጂኖች በላይ የሚቆጣጠርና እንደ ሆርሞን የሚያገለግል ወሳኝ ንጥረ ነገር ነው። ለደም ግፊት ጤንነት፣ የኢንሱሊን ምርትን ማነቃቃት፣ የሴሎች እድገትን መቆጣጠርና ያረጁትን በማስወገድ ረገድ ትልቅ ተጽዕኖ አለው። ኢሚዩን ሲስተም ወይም የበሽታ መከላከል ስርዓታችንን በማጠናከር ሚዛኑን እንዲጠብቅ ጥበበኛ ጀነራል ሆኖ የሚመራ አለኝታችን ነው ልንለውም እንችላለን። በኮቪድ-19 ጊዜ በተሰራ ሪሰርችም የቫይታሚን ዲ እጥረት ያለባቸው ሰዎች ለኮቪድ የመጋለጥ እድላቸው ከፍ ያለ መሆኑን እያሳየ ሲሆን ከተያዙም በኋላ ለመዳን በሚያደርጉት ጥረት ከሌላው ሰው ይልቅ እንደከበዳቸው አረጋግጧል። በአሁን ሰዓት 1 ቢሊዮን የሚቆጠሩ ሰዎች የዚህ ቪታሚን እጥረት ሲኖሩባቸው ወደ 2 ቢሊዮን የሚሆኑት ደግሞ ያነሰ መጠን ያላቸው መሆናቸውን ጥናቶች አረጋግጠዋል። የቫይታሚን ዲ እጥረት ዝም ብሎ ከሚሰማ የዝለት ስሜት እስከ ከባድ በሽታዎች እንደ ካንሰር፣ የልብ ህመም፣ ለጭንቀትና ለአጥንት መሳሳት ወይም ኦስቲዮፕሮሲስ ዋነኛ ምክንያት ሊሆን የሚችል። ቫይታሚን ዲ ምንድን ነው? አብዛኞቹ የቫይታሚን አይነቶች የምናገኘው ከምንመገበው ምግብ ነው። ቫይታሚን ዲ ግን ልዩ ነው። ፈጣሪ የሰውነታችንን ቆዳ ልክ እንደ ሶላር ፓናል ወይም የፀሐይ ብርሃን መሳቢያ አዘጋጅቶ ነው የፈጠረን። ቫይታሚን ዲን በሁለት ከፍለን ማየት እንችላለን። ቫይታሚን ዲ2 እና ቫይታሚን ዲ3። ቀድመን ግን ቫይታሚን ቢ2ን እንመልከት። በአብዛኛው ከእጽዋትና ከፈንገስ የሚገኝ ሲሆን እንደ መሽሩም፣ ኦትስ ሚልክ፣ የአልመንድ ወተትና የብርቱካን ጭማቂ ውስጥ ልናገኛቸው እንችላለን። ቫይታሚን ዲ2 ከቫይታሚን ዲ3 ጋር ተመሳሳይ ተግባር ቢኖረውም ይህ የቫይታሚን አይነት ለቬጋኖች ተመራጭ ነው። ቫይታሚን ዲ3። ይህ ቫይታሚን ቆዳችን ለፀሐይ ብርሃን በሚጋለጥበት ጊዜ በራሱ የሚያመርተው ነው። ከቫይታሚን ዲ2 አንጻር ስንመለከተው አገልግሎቱ በጣም ፈጣንና ቀልጣፋ ነው። በደም ውስጥ ያለውን የቫይታሚን ዲ መጠን ለማሳደግና ለረጅም ጊዜ ለማቆየት ቫይታሚን ዲ3 ቀዳሚና ዋነኛ ነው። ጥናቶች እንደሚያሳዩትም የቫይታሚን ዲ3 ጥቅም በሰውነታችን ውስጥ በተሻለ ሁኔታ መዋጥ ስለሚችል ውጤታማነቱ አስተማማኝ ነው። እንግዲህ ቫይታሚን ዲ በሰውነታችን ያለው ተግባር እጅግ ብዙ ነው። ዛሬ ግን በጥቂቱ ለማየት እንሞክራለን። ካልሽየምን ከአንጀት ወደ ደማችን እንዲገባ በማድረግ የደም ካልሽየምን ይመጥንልናል። በተጨማሪም ፎስፈረስንም ከአንጀት ወደ ደም እንዲመጠጥና በኩላሊት እንዳይወገድ ሪአብዞርቤሽን እንደገና እንዲያገለግል ያደርጋል።
በአጠቃላይ ቫይታሚን ዲ ለአጥንታችንና ለጥርሳችን መገንባትና ጥንካሬ የጀርባ አጥንት ሲሆን በሽታ የመከላከል አቅማችንንም ያጠናክርልናል። ነገር ግን ቫይታሚን ዲ ፋት ሶሉብል በመሆኑ ከምግብ ጋር መወሰድ ይኖርበታል። ቫይታሚን ዲ ስሪን ከየት እናገኝ? ቫይታሚን ዲ ከሌሎች ቪታሚኖች የሚለየው ከምግብ ብቻ የሚገኝ ባለመሆኑ ነው። ሰውነታችን ለፀሐይ ብርሃን በተጋለጠ ጊዜ በራሱ የሚያመርተው በመሆኑም ጭምር ነው። ለዚህም ነው ሰንሻይን ቪታሚን በመባል የሚታወቀው። ቫይታሚን ዲ ስሪን ከፀሐይ ብርሃን ውጪ በትንሽ መጠን ከተለያዩ ምግቦች ልናገኘው እንችላለን። እንደ እንቁላል አስኳል፣ ስብ ካላቸው አሳዎች ወይም ሳልሞን፣ ጉበት፣ በተጨማሪ ደግሞ በፋብሪካ ቪታሚን ዲ የተጨመረባቸው ወተቶች እንዲሁም በሐኪም ትዕዛዝ በሚወሰዱ ተጨማሪ መድኃኒቶች ወይም ሰፕሊመንቶች ውስጥ ልናገኘው እንችላለን። ነገር ግን ቫይታሚን ዲ እንደ ቫይታሚን ሲ በውሃ የሚሟሟ ባለመሆኑ በሽንት አይወገድም። ይልቁንም በጉበት ውስጥ ስለሚጠራቀም ያለ ምርመራ ከመውሰድ መቆጠብ ያስፈልጋል። አሁን ደግሞ በጣም አወዛጋቢ የሆነውን ጥያቄ እናንሳ። አሁን ቆዳችንን ከካንሰር ለመጠበቅና ያለ ጊዜ ከሚመጣ እርጅና ለመታደግ ሰንስክሪን እንጠቀማለን። ሳይንስ የፀሐይ ብርሃን ለሰው ልጅ አስፈላጊ ብቻ ሳይሆን መሰረታዊ ነገር ነው ይለናል። በሌላኛው ጥግ ደግሞ የፀሐይ ጨረር የቆዳ ካንሰርን ስለሚያመጣ ያለ ሰንስክሪን እንዳንወጣ ይመክረናል። ታዲያ ይህንን የተጣረሰ ጥያቄ በምን መልኩ ይፈቱታል? የዘርፉ ተመራማሪዎች የሚያስቀምጡትን አስታራቂ ሀሳብ እንመልከት። እነሱ የደቂቃዎች ሕግ ይሉታል። ቫይታሚን ዲን ለማግኘት ሰዓታት ማሳለፍ አያስፈልግም። እንደ ግለሰቡ ሜላኒን ቢለያይም ቀለል ያለ ቆዳ ያላቸው ወይም ነጣ ያለ ቆዳ ያላቸው ከ10 እስከ 20 ደቂቃ፣ ጠቆር ያለ ቆዳ ያላቸው ደግሞ ከ25 እስከ 40 ደቂቃ መሞቅ በቂ መሆኑንና ከዛ በላይ መቆየት ቫይታሚኑን እንደማይጨምርም ያስረዳል። በአጭሩ ከሰንስክሪን በፊት እንደየቆዳችን ሁኔታ ለፀሐይ መጋለጥ፣ ቀሪውን ሰፊ የቀን ጊዜ ደግሞ ለቆዳችን ጥበቃ በሰንስክሪን መዋል አስፈላጊ ነው። ብዙዎቻችን ይህም ባለመረዳታችን ወይም በአንድ ወገን በማድላታችን ፀሐይን ፍጹም በመራቃችን ምክንያት የቫይታሚን ዲ እጥረት ቢሊዮኖችን እያጠቃ ይገኛል። የቫይታሚን ዲ እጥረትና ምልክቶቹን እንመልከት። የቫይታሚን ዲ እጥረት እንዳለብን ሰውነታችን ቀድሞ ማስጠንቀቂያ ሲሰጠን በትኩረት መከታተል በጣም አስፈላጊ ነው። ዋና ዋናዎቹ ምልክቶች እንመልከት። ከፍተኛ የድካም ስሜት። በቂ እንቅልፍ ተኝተውም ቢሆን እንኳን የድካም ስሜቱ የማይለቀው ከሆነና ያለምንም ምክንያት የመዛል ስሜት የሚኖር ከሆነ፣ የወገብና የእግር መገጣጠሚያ ህመም። እጥረቱ አጥንትን በከፍተኛ ሁኔታ ስለሚያዳክመው ህመሙ እየጨመረ እንዲመጣ ያደርገዋል። በተደጋጋሚ መታመም በሽታ የመከላከል አቅምን ስለሚቀንስ ለጉንፋንና ለተለያዩ ኢንፌክሽኖች ቶሎ ቶሎ የመጋለጥ ሁኔታን ይፈጥራል። በተለይ የመተንፈሻ አካላት ችግር እንደ አስምና የሳምባ ኢንፌክሽን መኖር፣ የፀጉር መርገፍና የቁስል ቶሎ አለመዳን፣ ዲፕሬሽን ወይም የመንፈስ ጭንቀት በተለይ በክረምት ወቅት ፀሐይ በማይኖርበት ጊዜ የመደበት ስሜት ያመጣል። ነገር ግን ሁሌ መሆን የለበትም። ዲፕሬሽን በጣም ትኩረት የሚያስፈልገው ህመም ስለሆነ በሌላ ቪዲዮ እሰራላችኋለሁ። የቫይታሚን ዲ እጥረት ሳይታከም ከቆየ ወደ ከባድ የጤና ችግር ሊያመራ ይችላል። ከነዚህም መካከል ሪኬትስ
በአጥንት መለስለስ ምክንያት የሚመጣ የአካል መጉበጥ፣ ኦስቲዮፕሮሲስ ወይም የአጥንት መሳሳት ችግር። በዚህ የአጥንት መለስለስ ምክንያት በቀላሉ መሰበርና የመንቀሳቀስ ነፃነት ማጣት፣ ከበድ ሲል ደግሞ ለልብ ህመም፣ የደም ግፊትና የልብ ቧንቧዎችን ጤና ያናጋል። ለስኳር በሽታ ኢንሱሊን በትክክል እንዳይሰራ ያደርጋል። በተጨማሪም ለተለያዩ የካንሰር አይነቶች የመጋለጥ ዕድልን ይጨምራል። በምን ምክንያት እጥረቱ ሊከሰት ይችላል? ለምን በቢሊዮን የሚቆጠሩ ሰዎችን የዚህ ቪታሚን እጥረት ያጠቃል? አንደኛ፣ ቆዳችንን ለፀሐይ ባለማጋለጥ። አብዛኛውን ጊዜ በቤት ውስጥ ወይም በቢሮ የምናሳልፍ ከሆነ። ሁለተኛ፣ የቆዳ ቀለም። ጥቁር ቆዳ ያላቸው ሰዎች ቪታሚኑን ለማምረት ነጣ ካለ ቆዳ ካላቸው ሰዎች በበለጠ የፀሐይ ብርሃን ያስፈልጋቸዋል። ሶስተኛ፣ አካባቢ። ከምድር ወገብ ርቀው የሚገኙ ሰዎች የፀሐይ ጨረሩ ደካማ ስለሚሆን እጥረቱ ያጋጥማቸዋል። አራተኛ፣ እድሜ። እድሜያችን እየጨመረ በሚሄድበት ጊዜ ቆዳችን ቫይታሚኑን የማምረት አቅሙን ይቀንሳል። አምስተኛ፣ ደመናማ የአየር ንብረት። ደመና የፀሐይ ጨረርን ስለሚከለክል በበቂ ሁኔታ የፀሐይ ብርሃንን ስለማናገኝ የቫይታሚን ዲ ምርት ይቀንሳል። መፍትሄውንና መከላከያ መንገዶቹን እንመልከት። መፍትሄው ቀላል ነው፣ ጤናችንም በእጃችን ነው። የሚከተሉትን በማድረግ ብቻ የቫይታሚን ዲ እጥረትን መከላከል ይቻላል። ፀሐይ መሞቅ። በጠዋቱ የፀሐይ ብርሃን ከ15 እስከ 20 ደቂቃ እንደ ቆዳ አይነታችን በተለይ እጅና እግሮን ለፀሐይ ብርሃን በቀጥታ እንዲጋለጥ በማድረግ በሳምንት 3 ቀን መሞቅ በቂ ነው። አመጋገብን ማስተካከል። ቫይታሚን ዲ ያላቸው ምግቦች በምግብ ዝርዝሩ ውስጥ በማካተት መመገብ። ምርመራ ማድረግ። በደም ምርመራ የቫይታሚን ዲ መጠኑን ማወቅ ስለሚቻል በጣም ዝቅተኛ ከሆነ ሐኪሙ የሚሰጡትን ተጨማሪ መድኃኒት ወይም ሰፕሊመንት በትክክል መውሰድ። ማሳሰቢያ፣ ቫይታሚን ዲ በብዛት የሚገኘው ከፀሐይ ብርሃን ቢሆንም በተጨማሪ ለመውሰድ እንደ አስፈላጊነቱ በባለሙያ ትዕዛዝ ብቻ መውሰዶን አይዘንጉ። በዛሬው ቪዲዮ የቫይታሚን ዲን ተግባር ከብዙ በጥቂቱ አጠርና ቀለል ባለ መንገድ ለማየት ሞክረናል። ጤናችን ከውቧ ፀሐይና ከቆዳችን ስር ይገኛል። የቫይታሚን ዲ ሚስጥር ይህን ይመስል ነበር። የዛሬው መረጃ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። ሰብስክራይብ በማድረግ ደግሞ ቤተሰብ ይሁኑ። በሌላ አስገራሚ ርዕስ እስክንገናኝ ሰላም።